ሽሮ ሜዳ ዳስ ጥላው አለች። ለኮሊደር ቤቶች ፈረሳ መጨረሻ ሰው ወደ ማፍረስ የተዘዋወረው ክንውን በይፋ በሽሮ ሜዳ በወጣት ተገኘ ባልቻ ተፈጸመ። ሽሮ ሜዳ ዳስ ተጣለ። አዲስ አበባ እንደ ወትሮው የዕለት ተዕለት ክንውን እያደረገች ባለችበት ሰዓት ነው እንግዲህ የበርካቶችን መኖሪያና የሥራ ቦታቸውን ሱቆቻቸውን ጭምር ለኑሮ ቀና ደፋ ብለው የዕለት ጉርስ የሚያገኙባት ሽሮ ሜዳ ዳስ ጣለች። እንዴት ዳስ ጣለች አትሉኝም? የወጣቱን መጨረሻ ላስቃኛችሁ። ውድ የገጽታ ሚዲያ አድማጭ ተመልካቾች ለገጽታ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የወጣቱን መጨረሻ እስከ ቪዲዮ መካተቻ ድረስ አድምጡና የራሳችሁን ሐሳብና አስተያየት በኮሜንት አኑሩልኝ። ወደ ቪዲዮ አለፍኩ። ነገሩ እንዲህ ነው። ክቡራን አድማጮች በአዲስ አበባ በሽሮ ሜዳ የተፈጠረውን ጉዳይ ላስቃኛችሁ። ቲክቫ እንደዘገበው በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟች ተገኘ ባልቻ ኦሮሮ ይባላል። የአካባቢው ነዋሪዎች የቅርብ ወዳጁና ጓደኞቹ በላኩት መልእክት ይህንን ወጣት የታወቀ የሀገር ባህል ልብስ ነጋዴ ነበር ይላሉ። በአካባቢው በታታሪነቱና በለጋስነቱ ይታወቃል ይላሉ። የቅርብ ጓደኞቹ እንደሚሉት ከሆነ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበረም ገልጸዋል። ከወር በፊት ከአንድ ፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናትን በእስር ላይ መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውንም አስረድተዋል። ወጣት ሮሮ ዛሬ ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ወደ አዲስ አበባ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ሕይወቱ እንዲያልፍ ማድረጉን አስረድተዋል። ይህ የሚዘገንን የጭካኔ አገዳደል ነውም ይሉታል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሐዘንን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሐዘን ሳያገግሙ ልጃቸውን ማጣታቸው መሪር ሐዘን ውስጥ እንደጣላቸውም ተናግረዋል። ዛሬ የወጣቱ ሥርዓተ ቀብር በቁስቋም ማርያም በተፈጸመበት ወቅትም ሽሮ ሜዳ አካባቢ የተሽከርካሪ መንገዶች ተስተጓጉሎ እንደነበረም ተናግረዋል። ፍትህ ይሰጠን ሲሉም ለቀስተኛው ጥያቄውን ሲያቀርብም ውሎ እንደነበረም አትተዋል። ጉዳዩን በተመለከተ ከሚመለከተው የአዲስ አበባ ፖሊስ መምሪያ ተሰጥቷልም ይላሉ። የሰው ሕይወት ያጠፋን የፖሊስ አባል በቁጥጥር ስር አውለን ምርመራ እያጣራን ነው ሲል ፖሊስ ገልጿል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኘ ባልቻ በክላሽንኮቭ ጠመንጃ መገደሉን አረጋግጧል። ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው ሲሆን ግለሰቡ በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም አስታውቋል። ፖሊስ አደረኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኘ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ ተለቋል ሲል አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፈጠራቸው በአካባቢው ግርግር አጋጥሞም እንደነበረ ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ነው ሲል ፖሊስ ከቆመበት ዓላማ በተቃራኒ የተፈጸመ ነውም ብሏል። የተፈጸመው ግድያ ተቋሙን የማይወክል መሆኑንም የአዲስ አበባ ፖሊስና ዋና ጠቅላይ መምሪያ አስታውቋል። በተጠርጣሪ ላይ የሚፈጸም መሰል ድርጊቶችን አልታገስም፣ የግድያውንም የምርመራ ውጤት በቅርቡ ለሕዝብ ይፋ አደርጋለሁም ብሏል። ቲክቫ ኢትዮጵያ እንደዘገበው እናንተም ክቡራን አድማጮች ያላችሁን ሐሳብና አስተያየት
በዚሁ በኮሜንት አስቀምጡልኝ። ገጽታ ሚዲያ ለወላጅ ቤተሰቦቹና ለጓደኞቹ እንዲሁም ለመላው ኢትዮጵያ ሕዝብ መጽናናትን ይመኛል።